እስራኤል 8000 ኢትዮጵያውያን ጥገኝነት ጠያቂዎችን ልታባረር መሆኑ ተሰምቷል። እንደ ሚድል ኢስት አይ ዘገባ ከሆነ የእስራኤል መንግስት በመጪው ሚያዝያ ወር በሀገሪቱ የሚገኙ 8000 ኢትዮጵያውያን ጥገኝነት ጠያቂዎችን ወደ ሀገራቸው ለመመለስ አቅዷልም ተብሏል። የህዝብና ኢሚግሬሽን ባለስልጣን ከሚያዝያ 9 ቀን 2018 ዓ.ም ጀምሮ ስደተኞቹን በቁጥጥር ስር ማዋልና ማባረር እንደሚጀምር ታውቋል። የእርዳታ ድርጅቶች እንደሚገልጹት ከሆነ ሊባረሩ ካሉት መካከል 1000 ያህሉ ከትግራይ ክልል የመጡ ናቸው ተብሏል። የእስራኤል ጠቅላይ ፍርድ ቤት መንግስት አይሁዳዊ አይደሉም ያላቸውን እነዚህን ስደተኞች እንዲያባረር ፈቅዷልም ተብሏል። በአሁኑ ወቅት ታዲያ እስራኤል ውስጥ 72000 ገደማ ጥገኝነት ጠያቂዎች የሚገኙ ሲሆን ከነዚህ ውስጥ 57% የሚሆኑት በድህነት ውስጥ እንደሚኖሩ የአሳፍ ድርጅት መረጃ ያመለክታል። መንግስት ስደተኞቹን ህገወጥ ሰርጎ ገቦች በማለት ፈርጇቸዋል። መረጃውን ሼር፣ ኮፒ ሊንክ አድርጉ፣ ለብዙ ሰዎች አድርሱ። እናንተም ደግሞ ፎሎ ያደርጋችሁ ቤተሰቡ ነው።